በጣም ቀላልና ፈጣን መኮረኒ አብረን እንሰራለን። ሰላም አለይኩም፣ እንዴት ናችሁ? የሚያስፈልጉን ግብአቶች ሽንኩርትና ካሮት፣ ነጭ ሽንኩርት፣ ቃሪያ ካላችሁ ብትጠቀሙ አሪፍ ነው። እኔ ነጭ ሽንኩርትና ቃሪያ ስለሌለኝ ክኖርና ቅመም ነው የተጠቀምኩት። እዚህ ጋር ሽንኩርቱን በረጃጅሙ ነው የከተፍኩት። ከዛ ጥብስ አረኩት። ዘይት ድንገት እኔ በዝቶብኛል፣ ግን ባይበዛ ይመከራል ለጤንነትም። እንደዚህ ጥብስ ካደረጋችሁት በኋላ ለጥራቱ በጣም ይቅርታ በአንድ እጄ ይዤ ስለምሰራ ነው፣ ለዛ ነው። እና እንደዚህ ጥብስ ካለ በኋላ ካሮቱን ትጨምሩታላችሁ ፈቅፍቃችሁ ማለት ነው። ከዛ እንደዚህ በደንብ ታማሰላችሁት በኋላ እኔ እዚህ ጋር ፓስታና መኮረኒውን ቀላቅዬ ነው የተጠቀምኩት። አጠለልኩት። እዚህ ጋር ቀዝቃዛ ውሃ ማድረጋችሁን እንዳትረሱ፣ ምክንያቱም ቀዝቃዛ ውሃ ሞር እንዳያያዝ ይረዳዋል። እዚህ ጋር ካውሎ አለኝ፣ እሱን በቀጫጭኑ እንትን ብዬ ጨምሬዋለሁ። መጥበሻ ሊዝልኝ ሲል ብረት ድስት ውስጥ ለማማሰል ስለማይመች ብረት ድስት ውስጥ ጨምሬዋለሁኝ። ካሜራ በአንድ እጄ ስለሆነ የያዝኩት አልተመቸኝም። እንደዚህ አድርጌ አቀላቅለዋለሁ ማለት ነው። ካውለው ጥንክር ያለውን ሆኖ ውስጡ ለጋ ያልሆነውን ሳይሆን ጠንካራውን ምረጡ ስትገዙ ማለት ነው። እና በጣም ይጣፍጣል። ውስጡ ጠንካራው ያንኛው ውሃ ውሃ ነው የሚለው። እንደዚህ እየበሰለ ሲሄድ ወደ ውስጥ ኩፍ ብሎ የነበረው ወደ ላይ እየሞከከ ይሄዳል። እንደዚህ በደንብ ጥብስ ታደርጉና እንደዚህ እየከፈታችሁ እየከደናችሁ ታማስሉታላችሁ። እኔ ግን ያው ካውለው ውሃ ስላለው ምንም አይነት ውሃ አልተጠቀምኩም ማለት ነው። እናንተ ግን ካራረባችሁ ትንሽ ውሃ ጠብ እያደረጋችሁ መጠቀም ትችላላችሁ። ለጫጫታው ይቅርታ በጣም። ይሄ ክኖር ነው የተጠቀምኩት፣ ሙሉውን አልተጠቀምኩም፣ በትንሹ ነው። እዚህ ጋር ሙሉ ባህራት የተቀመመ ነው ያዘጋጀሁት። እናንተ እንደምትፈልጉት መጠን እንትን ትላላችሁ። በአንድ እጄ ካሜራ ስለያዝኩኝ እኔ ትንሽ በዝቶብኛል ቅመሙ። ግን ያው ምንም አይልም። ነጭ ሽንኩርት፣ ቀይ ሽንኩርት የተዛ ያለበት መከለሻ ቅመም ስለሆነ በጣም ነው የሚጣፍጠው። በእውነት እኔ በጣም ነው የወደድኩት ይሄንን ምግብ። ወላሂ ላዚም ሞክሩት። ከዛ በኋላ ፓስታና መኮረኒው እንደምታዩት አልተያያዝም ማለት ነው። በትኩሱ ግን አጥንፋችሁ ከተዋችሁት ይያያዛል። ከዛ እንደዚህ አማሰልኩት፣ በደንብ አቀላቀልኩትና እንደዚህ ያረኩት እቃ ላይ ማለት ነው። ወላሂ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። እወዳችኋለሁ።